yookiin haadha warraa fuuchuudhaaf qophii hin qabu. Tokko kana lammata ati biyya ormaa jirta, sadaffaa ati ijoolleedha, annama guddaadha. Ati biyya ormaa teessee maatii kee jijjiiruu, hojjettee of jijjiiruu, abbaaf haadha kee qarqaaruu malee ወይዬ jaalalaa keessa tootaalii galumayyuu hin qabdu. ስለ ፍቅር ስደት ላይ ሆነሽ ማሰብም የለብሽም። አንቺ ኃላፊነት አለብሽ። በጣም ከገጠር ቤተሰብ ነው የመጣሽው። በተለይ የቤተሰቦችንና ከአንተ ቤተሰብ አካባቢ ነው የመጣሁት ስትይ እኔ ደሃ ልጅ ስለሆንኩኝ ዞሮ ዞሮ አንቺም የሀብታም ልጅ ነሽ ብዬ አላስብም። የገጠር ህይወት ስለማውቀው ማለት ነው። እነሱ ከአንቺ የሚጠብቁ ብዙ ነገር አለ። እዛ ነገር ላይ ነው ትኩረት ማድረግ ያለብሽ። የኔ መንሱር ሳይሆን ከመንሱር የተሻሉ በጣም በጣም ልብሽ ውስጥ ሊገባ የሚችል ብዙ አይነት ወንድ አለ በዚህ ምድር። ያን ግን ማድረግ የምችው መጀመሪያ አንቺ ስትኖሪ ነው። በ24ኛ ዓመትሽ እኔ ጋር ይሄ ነገር ተፈጠረ ብለሽ ነገርሽኝ። እኔ አሁን ዝግጁ አይደለሁም። ነገር ግን ወላሂ ቆንጅዬ ልጅ ነሽ፣ ሙስሊም ነሽ፣ እምነታችን አንድ አይነት ነው። በዚህ ላይ የኛ አካባቢ ልጅ ነሽ፣ የኛ አካባቢ ውሃ ጠጥተሽ ነው ያደግሽው። ቆንጆ ነሽ፣ ማሻአላህ ሁሉ ነገርሽ ፊት ያደርጋል። እኔ ግን አሁን ዝግጁ አይደለሁም ለዚህ ጉዳይ። ያ ነገር ደግሞ ማለት ለህይወትሽም ጥሩ አይደለም። እኔ አሁን በቀደም የሆነ ቪዲዮ አይቼ ነበር በአፋን ኦሮሞ የሆነ ዘፈን የኔ ቪዲዮ የተቀናበረበት ሰው ልኮልኝ አይቻለሁ። ቅድም ሳየው አንቺ ነሽ ያን ቪዲዮ የሰራሽው። ስለዚህ ያ ማለት እኔ ጀስት ለቪዲዮ ለላይቭ ወይ ደግሞ እንትን ፎሎ ለማግኘት ምናምን የሚደረግ ነው ይመስለኝ እና ምንም ቦታ አልሰጠሁትም። ግን ጭራሽ ላይቭ ላይ መጥተሽ የኔን ፎቶ አሰርተሽ ምናምን የምትተጪበትን እሷን ንቃ ግን ላኪልኝ እስቲ ያሳየኝ እንደገና። እሱ የኔና ያንተ የሰርጋችን ፎቶ ነው። ያው ምኞት አይከለከልም። ይሄ አንቺ ፎቶ ነው እንዴ? አዎ ተቀንችን ብሎ ተሰለ ለብሳለ አባቴ ሰቆ ወሰዋጅ ሰቤ ቋንቋ ሲያደደ ጭራሽ እኔ እኮ ሂጃብ ነው የመሰለኝ። ቤሎ ለብሳ ጨርሳለች። በሌላ እስቲ ሌላው ፎቶ ምንድን ነው? እስቲ አዙሪው። ሌላው ይሄ ነው። እስቲ ጓደኛሽ ምንድን ነው የምትለው? እንስማት። አንቺን ለምን አትመክሪያትም? አንቺ ጓደኛሽ ጓደኛው አይደለሽም? የለችም? መንሱር እኛ ነግረናታል። በቃ አንተ ያለውን ነገር አንተ ነው መረዳት ያለብህ። ያው ተፍ በልና አራትም ቢሆን ይደግ ይህ ጨዋታ ነው። ጨዋታ ነው ያዘችው። አንቺ ያው ጨዋታ ቻውን ጓደኛ አይደለች እንጂ ሙዲያች አይ ቀልድ ነው የተናገረችው። እቺ ቀልድ ነው የምትናገረው። እሺ ለምን ትስቃለሽ እንዴ? ሎሬ ወላሂ ሚሳቄ ስለሚመጣ ነው። አንተ ታውቃለህ የኔን ቀልድ። አይ ቀልድ ምናምን ሳይሆን እኮ አለ ይኸውልሽ፣ ሲሪየስ የሚመስል ነገር አለ፣ እንደ ቀልድ የሚታይ ነገር አለ። ሲሪየስ ነገር ላይ ሲሪየስ መሆን ነው። ምክንያቱም እቺ ልጅ እንደዚህ የተጎዳች ከሆነ በዙሪያ ያላችሁ ሰዎች ኦልሬዲ ደጋግማችሁ ስለምታውቁት እኮ አይተው ይፍረዱ ይብላሉ። እንግዲህ እናንተ ናችሁ ያለውን ነገር ማጨረስ ያለባችሁ። እነሱማ ታይ ነው ምንም ሲጀመር መስሩ ፕሬዝዳንት መስሩን በምን አቅምሽ ነው ምናምን እንዳሉ ደግሞ መኒ ፓወር ምናምን። እኔ ወላሂ እኔ እንጃ። አፊዛ የብሊሌን ታሪክ አልሰማሽም? ሰራተኛ ሆና ሄዳ አይደል ንጉሱ ጠብ ያለላት ሴት ልጅ ከተወደደች ንጉስ ይሁን ብር ይኑረው ምን ዳስ ሚኒንግለስ ፍቅር ነው፣ ስሜት ነው። ይሄ ስሜት ከተካለ ነው እንጂ የገንዘብ ምናምን ጉዳይ አይደለም። እንደዛ የሚያስቡ ሰዎች ራሳቸውን ለመሸጥ ሬዲ የሆኑ ሰዎች ናቸው። እሱ ራሱ አላም እነሱን ታያቸው። ይኸውልሽ እንደዛ ብሎ አሁን ገንዘብ አይተሽ ነው ምናምን የሚልሽ ሰው እነሱ ማይንዳቸው ላይ የሆነ ሀብታም ለማግባት እያለሙ ነው። እንደዚህ አይነት ሰዎች ናቸው እንደዚህ አይነት ኮሜንት የሚሰጡሽ። እነሱን ታያቸው። ፍቅር